በዘረኛ ደጋፊዎች ዳቦ ተወረወረበት። እሱ ግን የተጣለበትን ዳቦ በክብር አንስቶ የሳመበትን ትዕይንት መቼም ቢሆን አንረሳትም። ሮናልዶ በአንድ ወቅት እንደተናገረው እያንዳንዱን እንቅስቃሴን ጠንቅቆ ስለሚያውቅ የተሻለ አጥቂ እንደሆን ረድቶኛል። የሮናልዶና የኦዚል ጓደኝነት እጅግ የሚያስቀና ነበር። ኦዚል እንደተናገረው ወደ ሜዳ ከመግባቴ በፊት ቢስሚላ ማለት ረስቼ ሮናልዶ ወደ እኔ መቶ ኦዚል ቢስሚላ ማለት ረስታል ብሎ አስታወሰኝ። ይህን አጋጣሚ መቼም አልረሳውም። በ3 ዓመታት ውስጥ ብቻ አስደናቂ 81 አሲስቶችን ማድረጉ መቼም አንረሳውም። ኦዚል ጀርመንን እየመራ የዓለምን ዋንጫ ድል እንዲቀዳጅ ያደረገበትን ጊዜ ማንም መቼም አይረሳውም። ሆኖም ከሪያል ማድሪዱ ፕሬዚደንት ጋር በደሞዙ ጉዳይ ከፍተኛ አለመግባባት ውስጥ ከገባ በኋላ ወደ አርሰናል ሲያቀና ሁኔታዎች ተቀየሩ። በአርሰናል አንድ ሙሉና ጤነኛ የውድድር ዘመን ብቻ ያሳለፈ ሲሆን በዚያው አስደናቂ የውድድር ዘመን የፕሪሚየር ሊጉን 19 አሲስቶችን አስመዝግቧል። በ2018 አርሰናል በሊጉ ከፍተኛ ተከፋይ ተጫዋች አደረገው። ነገር ግን በዚያው ዓመት ሁሉም ነገር ድንገት ተቀየረ። ከ2018ቱ የዓለም ዋንጫ በፊት ከቱርኩ ፕሬዚደንት ጋር ፎቶግራፍ በማህበራዊ ሚዲያ ላይ በመለጠፉ ከፍተኛ ትችት ገጠመው። ጀርመን ከውድድሩ ስትወድቅ ሳሸንፍ ጀርመናዊ እባላለሁ፣ ስንወድቅ ደግሞ ስደተኛ እባላለሁ ሲል ተናገረ። በወቅቱ በሙስሊሞች ላይ እየደረሰ ስላለው በደል አስተያየቶችን በመስጠቱ አርሰናል የስፖንሰርሺፕ ግንኙነቱን ለመጠበቅ ሲል ከቡድኑ አገለለው። በመጨረሻም ወደ ቱርክ ቢዘዋወርም ያጋጠሙት ተደጋጋሚ ጉዳቶች እግር ኳስ እንዲያቆም አደረጉት። በአሁኑ ወቅት ያ የምናውቀው ቀጫጫው ኦዚል በጂም ራሱን አግዝፎ በቱርክ ፖለቲካ ውስጥ ንቁ ተሳታፊ ሆኗል። ፎሎ በማድረግ ምርጥ የእግር ኳስ ታሪኮችን ያግኙ።